ወኔ የአማራ ፋኖ በጎጃሞች ይሆናሉ ማለት ነው። እዚህ ጋር እንደምትመለከቱት የአማራ ፋኖ በወሎ የነበረው ደግሞ የአማራ ፋኖ በወሎ የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና እዝ ማለት ነው። ሰሜን አማራ ቀጠና እዝ በላይ እዝ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና እዝ ቴዎድሮስ እዝ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና እዝ ደግሞ የሸዋው ሚኒሊክ ወስደው የሚኒሊክን መንፈስ ተላብሰው ይሄንን የመጣባቸውን አረመኔ ገዳይ ጸረ ሃይማኖት ጸረ ሕዝብ ኢትዮጵያን ወደ አዘቅት እየወሰደ ያለ ኮስሞቲካም ስርዓት ለመናድ ይሄንን እዝ ተቀብለዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና እዝ የሚለው ደግሞ የሸዋው ማለት ነው። ሸዋው አሳምነው እዝ ብሏል። የወሎውን ፍሬ የናፍታውን ፍሬ አሳምነው ጽጌን በሱ መንፈስ ፍልሚያ እንዲገቡ አድርገዋል። አራቱም የግዛቶች መጠቀም ጀምረው ነበረ። ይሄንን በአዲሱ ስያሜ ማለት ነው። በዚህ ስያሜ መሰረት አልስማማም ያለው የአማራ ፋኖ በጎጃም በአፍረት ማሬና በማሪሸት በኩል እኛ በዚህ አንስማማም በማለት እኛ የምንጠራው የአማራ ፋኖ በጎጃም ነው ብለው መጥተዋል ማለት ነው። ግልጽ ለማድረግ የድርጅትን አወቃቀር ውህደት የዲያስፖራ ኮሚቴን ወደ ሌሎች ጉዳዮች አስመልክቶ በአማራ ፋኖ ብሔራዊ ስም የወጡት መግለጫዎች እና ውሳኔ ሀሳቦች ላይ እንደ ማዕከላዊ ኮማንድ አባል ሆነ እንደ አማራ ፋኖ በጎጃም አመራር የማናውቃቸውና ያልተወያየንባቸው መሆኑን እናሳውቃለን ብለው ከዚህ በኋላ የምንጠቀመው የአማራ ፋኖ በጎጃም ነው ብለው በጎጃሚነታችን እንቀጥላለን ብለዋል ማለት ነው። ማርሸትም ይህንኑ አስመልክቶ ጽፏል። ይህንን እንደዚህ የተባለውን ነገር ይህንን መግለጫ ሲወጣ የአማራ ፋኖ በጎጃም እውቅና የለውም ብሏል። የአማራ ፋኖ በጎጃም አንዳንድ አመራሮችም ይሄ ብሏል። እንደው ይሁንና ይህንን መግለጫ ያወጡት ኃይሎች እንደው ሰይጣን ቢሆን ይሄን አማራን አንድ የሚያደርግ በጎጃምና በጎንደር መካከል የተለኮሰውን እሳት የሚያበርድ ያንን ለዘመናት ሾተላ የሆነው መርዝ ሆኖ የተቀመጠውን የሚያበርድ ነገር ሲመጣና ስያሜ እንኳን ቢሆን እንደ መቀበል እነስቲበን አለሙ ዘሪሁን እነዚህና ሌሎች መሰል ነገሮችን አናውቃቸውም ብለው የአማራ ፋኖ ብሔራዊ ኃይል ያወጣውንና የህዝቡ ግንኙነቶች የለጠፉትን በወሎም በሸዋም በጎንደር የለጠፉትን እኛ አንለጥፍም አናውቅም። በጎንደር በቴዎድሮስም እኛ በበላይ ዘለቀ እንጂ አያገባንም በሚል ስሜት ብለዋል ማለት ይሄ ደግሞ የአማራን መከራ የአማራን ፍዳ አማራን እንትን ያበረታዋል ማለት ነው። ያበዛበታል ማለት ነው። ተስፋ የተደረገበትን አንድነት በጎጃም ውስጥ የተሰገሰጉት ጸረ አማራ ኃይሎች የአማራን መከራ ለማርዘም የባህዴን ርዝራዦች መጥቷል። በግልጽ ነው የምናገረው፣ በድፍረት ነው የምናገረው። በድፍረት በጎጃም ውስጥ መምህራንን የገደለው መከላከያ ብቻ አይደለም። የአማራ ፋኖ በጎጃም እና አስረት ማሬ አሁን አትግደሉ በቃ ሰው ስለነቃ የጨዋብን ስለሆነ ገና አርጋችሁ ቀጣችሁ ላቁ አትግደሉ በማለት ማለት ዛሬ ይህን ያህል ተማሪ ገደልን ማን ተማራ ነው? ዛሬ ይህን ያህል መምህር ገደልን ማን ትበላ ነው? በማለት ያንን ወርቅ የመሰለ ዶክተር ኦርቶዶክሳዊ ዶክተር ብልጽግና ገዳዮቹ ሁለቱ አብልጠውኛል አንዱን ይዤዋለሁ አለ። ማርሸትም መጥቶ ሁለቱን ይዘናቸው አንዱ አብልጦናል አለ። አምጡ አሳዩ ሲባሉ ብአዴን በስልጣን ላይ ያለውና እንደ ማርሸት የብአዴን ተወካዮችና አስረት ማሬ ተናበው ነውና የሚሰሩት ሁለቱም ያዝም ያሉትን አላቀረው። በሽተኛ መድኃኒቱን ካልተናገረ ፈውስ አያገኝም። ጎጃምን አንገቱን የሚያስደፋ ስራ እየተሰራ ነው። በቃ የነገርኳችሁ ሊሆነው ጎጃም ገብቻለሁ አልወጣም ብያችኋለሁ። ተራራው ላይ ቁጭ ብያለሁ። ጮቄ ተራራ ላይ እውነቱን እነግራችኋለሁ። በዶክተር አንዷለም ዳኜ ላይ የግድያ ወንጀል ፈጽሟል የተባለ ተጠርጣሪ ግለሰብ በቁጥጥር ስር ዋለ የተባለ ቀን
በጎጃም በቁጥጥር ስር ውለዋል። በብልጽግና ቤት ተከራይቶላቸው እንደሚያኖራቸውና በርካታ ተግቦት እንደተሰጣቸው ገልጸዋል። አስገራሚው ነገር ሁለቱም ነፍሰ ገዳዮች በአማራ ፋኖ በጎጃም በቁጥጥር ስር መዋላቸውን ሲያውቁ አንደኛውና ከአዳኝ ፋኖች በሩጫ ያመለጠውን ሶስተኛውን ገዳይ በሚዲያ ይዘውት መጥተዋል። ሁለቱም ገዳዮች በሚቀጥሉት ቀናት በሚዲያ ይዘናቸው እንቀርባለን ብሏል። ማሪሸን ዶክተር አንዱዓለም እንደተገደለ ማለት ነው። በጎጃም ውስጥ ያለው የቅባት ጸረ ኦርቶዶክስ ጸረ ተዋህዶ ኃይል ከ590 በላይ በጎጃም አማራ ኦርቶዶክስ ተዋህዶ ካህናት የአብነት ተማሪዎች ተገድለዋል። በብልጽግና በአማራ ፋኖ በጎጃም በግልጽ መነጋገር አለበት። ይሄ የአገው ሸንጎ የሚባል ኩሻንኩሽ ነኝ የሚል የአማራን ኃይል አማራነትን በጎጃም ውስጥ እያወደመ ያለ ነጋዴዎች ተገድለዋል። በጎጃም ውስጥ እየተሰራ ያለው ግብ ራሱ ብልጽግና እየሰራ አይሰራው ጸረ አማራ ኃይል እዛ ውስጥ ተቀምጦ ማለት ነው። አሁን ባለፈው ጊዜ እንዳያችሁት በእስክንድር ተሳቦ እስክንድር ተመቻችቶ ተናበው አምጧል ያለፈው ክረምት። ይችኛዋ ክረምት ደግሞ 6 ወር እንድታልፍ ተነጋግረው አውርተው አይተው የመጣውን አንድነት ውሃ እየቸለሱበት ማለት ነው። ለዚህ ተጠያቂው ዘመነ ካሴ አርበኛ ዘመነ ካሴ ተጠያቂ አሁን ግለሰብ የሚነግስበት ጊዜ አይደለም። አማራ የሚነግስበት አማራ ወደፊት የሚመጣበት ተናበው ተመካክረው በድምፅ ብልጫ ተነጋግረው መፍትሄ የሚያመጡበት ጊዜ እንጂ እኛ ካልነገሰን፣ እኛ ካልመራን፣ እኛ ካልተከለልን፣ እኛ እዚህ ካላልን የሚባልበት ጊዜ አይደለም። ሌሎቹ የተጠቀሙበት ነው። የአማራ ፋኖ ብሔራዊ ኃይል የምዕራብ ገጠራ ሸዋዎቹ አሳምነው ጽጌ፣ ወሎዎቹ ሚኒሊክ፣ ጎንደሮቹ የበላይ እዝ ብለው በቴሌግራም በሚዲያ በዩቲዩብ በፌስቡክ እየሰሩ ነው። የጎጃምም አንዳንዶቹ ድፍር ብለው ይሄ ውሳኔውን ተቀብለዋል። ነገር ግን ይሄ ዋነኛው አክራሪ ቡድን ዋነኛው የአማራን ትግል ለመጎተት ጉድጓድ ውስጥ አስቀርቶ ለማስቀረት የሚተጋው የእነ አስረስ ማለይ ቡድን አፍቃሪ ወያኔ፣ አፍቃሪ ኢህአዴጉ ቡድን፣ አፍቃሪ ጁንታው ቡድን የአማራ ትግል እየጎተተ ማርሸት ወጥቶ ምንድን ነው ያለው? ሰምታችሁታል። በሚቀጥለው ሳምንት ማቅረብ እችላለሁ። በአማራ ላይ ጄኖሳይድ አልተፈጸመም ብሎ ለጄኖሳይድ ፈጻሚዎቹ ለወያኔ ትግሎቹና ለኦነግ ኦሮሞማዎቹ የማርያም መንገድ የሰጠ ነው። ቅጥረኛ ነው። የታሰሩትን አስፈትተው የላኩ ናቸው። አሁን እነዚያ የተፈቱት የወያኔ ጁንታ የጦር መኮንኖች ወደ ወልቃይትና ወደ ራያ ለመዝመት ተዘጋጅተዋል። ይሄ የጎጃም ጁንታ የፈታው ማለት ነው። ይሄ አማራ ፋኖ በጎጃምን እየገደለ እየጎተተ ያለ ማለት ነው። ባህር ዳርን፣ ደብረ ማርቆስን፣ ፍኖተ ሰላምን የብአዴን መፈቻ ያደረገ ከገጠር ከተማ ወጥቶ በረሃ የተደበቀ የፈረጠጠ የሸሸ ቡድን ማለት ነው። በደንብ መነጋገር መቻል አለባቸው። ይህን ደፍራችሁ አትናገሩ። ምክንያቱም ስድብ ምናምና ስለምትፈሩ ማለት ነው። ተሳዳቢዎቹን ምላሳቸው ቆይተዋል። እነ አልማዝ ባልጭራ የቲክቶክ የስድብ ተሳዳቢዎቹ አልማዝ ባልጭራ በሀያሳ ኦሮሞ ናት፣ በእናቷ ወገን የአገው ሸንጎ ናት፣ ጸረ አማራ ናት፣ አማራን ለማዋረድ የተቀመጠች ናት። ሰብሬላችኋለሁ። ይህንን አማራ ኩሻንኩሹላ ወጥተህ ተናገር። ወጥተህ ትክክል አይደለም ብለህ ከወሎ የተለየ ጎጃም፣ ከጎንደር የተለየ ጎጃም፣ ከሸዋ የተለየ ጎጃም ምንም አያመጣም። ምንም አያመጣም። ሞዓ ተዋህዶች ናቸው። ዘመድኩንና መምህር ፋንታውን ነው እንትን ያላቸው። ይሄ አማራን ያለማወቅ አማራ በዘመድኩን ነው የሚመራው። አማራ በፋንታውን ዋቄ ነው የሚመራው። አማራ ሞዓ ተዋህዶ በሚባል እኔ እንኳን በማላውቀው ቡድን ነው የሚመራው። ይህ ሰው መናቅ እኛ በማለት የራሳቸው ጎንደርን መናቅ፣ ወሎን መናቅ፣ ሸዋን መናቅ፣ በራሳቸው እንደማያስቡ አድርጎ መውሰድ ማምለጫዬ ነው መዳኛዬ ነው
ገንዘብ አለ፣ ሚዲያ አለ፣ ምናምን አለ። አያድንህም፣ ገንዘብ አያድንህ፣ ሚዲያ አያድንህ። ህዝብህን ነው የምታስጨርሰው። አማራን የምታድነው አንድ ስትሆን፣ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚለው ጠፍቶ ስሙ አንድ አማራ ስትሆን ማለት ነው። አንድ አማራ ያሳምነው ጽጌ ልጆች ነን፣ ያሳምነው ቃል አለብን። አሳምነው ማለ አንዱን አማራ ነው ያለ። አስረት ማለ እየሰማ ነው። እስቲ በላለሙ እየሰማ ነው። ማርሸት እየሰማ ነው። አሳምነውም አንዱን ነው ያለ። ጎጠኛ መንደርተኛ አትሁን ነው ያለ። የነገርኩ ነው። መነጽር አድርጌ ነው ዛሬ ማለት መከራ ነው የምታበዙት። ብአዴን ጎጃም ውስጥ የኦሮሞማን ሲቆጣጠርበት ኃይል ነው ያስቀመጠው። ጎጃም ውስጥ ማለት ነው። እነግርሃለሁ ዛሬ እውነቱ። እነ ተመስገን ጥሩነህ፣ እንደ አረጋ ከበደ፣ ሌሎቹ ጎጃም ያስቀመጡትን እንደ አስረት ማለይም ቡድን የአብይ አህመድን ቡድን መጠምዘዣ ነው የሚያደርጉ። ለምሳሌ ሰሞኑን ይዋጋሉ በደንብ ታያላችሁ። ሬሳ ያሳዩዋቸዋል፣ መከላከያውን ያሳዩዋቸዋል። ለምን? እዛች ትንሽ ጫና ከተፈጠረባቸውና ይሄ የጎጃሙ ቡድን ሀብቱንም ገንዘቡንም ቢዝነሱንም ስልጣኑንም የሚለቅ የሚያጣ ከመሰለውና አብይ ፊቱ ካተኮረባቸው እኛ ሆነን ያዝንልህ ብለው በተኑን ጠቅ ያደርጉታል። አስረት ማርሸት ይሏቸዋል። ጎጃም ውስጥ ያለ የብአዴን ኔትወርክ ደግሞ ከላይ በወረደለት መመሪያ መሰረት እዛ ሀገር ጠብቃለሁ ብሎ የሚገባው መከላከያ እዛ አረቄ እየሰጡ የወጣ የገባበትን እየነገሩ በረሃ ላለው ጫካ ላለው ለእነ አስረት ማለይ ቡድን በሉ እዚህ ጋር ጠብ አድርጉት ይላል። ይሄ ድሀ ልጅ ከደቡብ ሄደ፣ ከኦሮሚያ ሄደ፣ እዛ ቁጭ ብሎ መቼ ነው የምዋጋው ብሎ ሲል ረሸን ጧ ያደርጓቸዋል። ከዛ ፎቶ ይነሳል፣ ቪዲዮ ይነሳል። ከዛ ይለጠፋል። በጎጃም ተረፈረፈ፣ በጎጃም መጥታ እንትን አደረግን፣ በደጋዳሞት እንዴ በመንግስት እንዴት ያደረግን ተብሎ ይሰራል። ያ በሚዲያው እንዲወጣ ይደረጋል፣ በቴሌግራም እንዲወጣ ይደረጋል፣ በፌስቡክ እንዲወጣ ይደረጋል። ያ ጊዜ ብርክ ይዘዋል። ኦሮሙማው ብርክ ይዘዋል። ከዛ በኋላ ጠንከር ትግቦን ወደኋላ ሆኑ። እናንተ የያዛችሁትንም እንጀራ እያበላችሁ ልቀቁት ይባሉ፣ ያችን እንጀራ እያበሉ ይለቃሉ ማለት ነው። የጎጃም አማራ ውስጥ የሚታገለው ታጋዩ ነፍሱን የሚሰጥ የበላይ ዘለቀ ሰው ነው። የበላይ ዘለቀ ልጅ ናቸው፣ ጀግኖች ናቸው። አመራሩ ጥያቄ ሊነሳበት የሚገባ ነው። ከአመራርም ስን ደግሞ ዋናው አመራር ራሱ ዘመነ ካሴ ነገሮችን ማምጣት አለበት ማለት። አሁን እሱ ካልተመረጠ ተብሏል። እሱንም አመረጡት እኮ አለቀ። እነ ባዬ እነ ምሬ እነ ኢንጂነር ደሳለኝ መረጡት። በቃ ይህን ምራን ብለው መረጡ። ወደ ህዝቡ አውርዱና ወደ አንድነታችን እናምስራ ነው። አስረት ማለይ ንገር ሲባል አልነግርም አለ። ንገርና አንድ ላይ ሆነን መሪያችን እሱ ነው፣ ወሎ ይሄንን፣ ጎንደር ይሄንን፣ ጎጃም ይሄንን ተብሏል ብሎ ግን አልፈቅም አለ። አልነግርም አለ። ከዛ በፊት ግን ምን አደረጉ? ዘመነ አጠገብ ያሉትን ነፍስ ያላቸውና የአማራ ፋኖች ባለማተቦችን ኦርቶዶክሶችን እነ ዮሐንስን እነማንን በድሮን በጥይት በሴራ ጫፈጨፏቸው። አፈር ከድሜ ያበሏል። ከዛ የቀረው ዘመነ ነበር። ዘመነ ሲቀር ደግሞ እነ ይሄ ነው የሸበሉ ስጋ ቆራጩ እነ አማኑኤል አብነት ጥልሚያቆሱ እነ የጎጃም አክቲቪስት ነኝ የሚለው ምን ብሎ መጽሐፍ ጀመረ? ምን ብሎ አሁን በላይ ለሰጣርጌ እንኳን አሁን ወደ ቀልቡ ተመልሷል። የሚገርም ጽሁፍ እየጻፈ እኔ ስጮህበት የነበረውን እየጻፈ ምን ብለው ጻፉ? ብረት በመያዝ ቢሆን እንትና ይበልጠዋል እንጂ ዘመኔ ይበልጠዋል እንጂ በእውቀት በንባብ እኮ አስረት ማለይና ዘመነ አንድ ናቸው። ጎጃም ደስ ይበልሽ፣ ሁለት መሪዎች አሉሽ አሉ። ማን ሲቀነድሹ ነበረ? ዘመነ ሲቀነድሹ። ከዛ ተመስገን ጥሩነህ ባህር ዳር ነው ምንድን ነው ያለው? ዘመነ ሞቷል ያለ። ዘመነ ሞቷል አለ። የብልጽግና ሰራዊት በሙሉ ምን አለ? ዘመነ ሞቷል አለ። አለቀ ብሎ ተናገረ። እንደገና የኦሮሞ ሰራዊት ምን አለ? ዘመነ ሞቷል ብሎ አሁን ይህችን እንግዲህ ቆርጠው ዘመነ ሞቷል ብሎ ዘመኔ ብለው ሲሰሩበት ታያላችሁ። ሲያለቅሱበት ሃይማኖት ስለሌላቸው እምነት ስለሌላቸው የአማራን ትግል
ደረጀ ናያለው መንበር ለሸቱ ገቀረው ባሉበት ተነጋግረዋል። ያለቀ ጉዳይ ነበር። ያለቀ ጉዳይ ነበር። ሄሊኮፕተር ተዘጋጅቶ ምን ተዘጋጅቶ ነበር? ማንን ለመምታት ነበር የተፈለገው? ሻለቃ ዝናቡና ዘንበለ አፈር ከግዴ ለማብላት ነበር የታሰበው። ይህንን ሴራ ያከሸፉት የአማራ ፋኖ በጎንደር የባዬ ልጆች ናቸው። የአርበኛ ባዬ ልጆች ናቸው ያከሸፉት። ዘመነ ካሴና ሻለቃ ዝናቡ በግል የተነጋገሩትን ሌላ ሰው ሳይሰማ ተገናኝተው ሊነጋገሩ የነበረውን ብሔራዊ መረጃ ደህንነት ያሉት ሁለቱ አለቀላቸው። በምታገኙት መልኩ ንገሯቸው። ለስብሰባ ተቀጣጥረዋል፣ ቦታ ተቀጣጥረዋል፣ እባካችሁ ተብሎ ሲነገር ራሱ ሻለቃ ዝናቡ ስልክ ላይ ደውለው ለዘመነም ደውለው አንተና ከኔ ተቀጣጥራችኋል፣ ያው ለሌላ ሰው ሰምቷል። ኧረ በማንም አልሰማም፣ በቃ ልትመቱ ተወስኗል፣ ድሮኗም ዝግጁ ናት፣ ሁለታችሁ አንድ ላይ ስትገናኙ ነው የምትጠበቀው፣ እባካችሁ አትገናኙ፣ ተለያዩ ብለው ነግረው 3 ኪሎ ሜትር 4 ኪሎ ሜትር እኮ ነው የቀረን፣ በቃ ተለያዩ፣ ተበታተኑ ብለው ነግረዋቸው እነሱም ለማንም ያልተነገረ ነገር ስለሰሙ ዘመነም ሻለቃ ማነው ዝናቡ እሺ ብለው ሄደዋል ማለት ነው። ተበታትነዋል። ያኔ ሞቷል የተባለው ዘመነ ሲጠበቅ ሄሊኮፕተሩ አልቋል፣ የጎጃም ትግል ተብሎ ለባህሊን ካድሬ ሁሉ ባህር ዳር ተነግሮ የነበረው ቀርቷል። ጎንደር የዘመነን ሞት ያዳነ የዝናቡን ሞት ያዳነ ነው። ይህ ምስራቅ ላይ ያለው የባህሊን ኃይል የደጋዳሙት እንዴት እንደሚሰጥ ሻለቃ ዝናቡ እንዴት እንደሚሰጥ አይታችኋል። ሻለቃ ዝናቡ ግን በጦሩምባ ጠርቶ የአማራ ፋኖን ትግል በጎጃም ያለ ዛሬ የታጠቁትን መሳሪያ በሙሉ እንዲታጠቁ ያደረገው የሻለቃ ዝናቡ ኃይል የእሱ ስራ ነው። ያን ነው መጥተው የዋጡት እነዘመነ አስረስ መጥተው የአማራ ብሔራዊ ኃይል ህዝባዊ ኃይል የሚል ነበራቸው በጎጃም። ያንን ይዘው መጥተው ነው ውጣው ያንን የአማራ ፋኖ በጎጃም የነበሩት ምርጥ የነበረውን የዝናቡን ሽባ ያደረገውን ስርዓቱን ሽባ ያደረገውን እንደገና እንዲያንሰራራ ያደረጉት ማለት እንደገና እንዲያንሰራራ ያደረጉት ማለት ጎጃም ጀግንነቱ አብሮት ነው፣ ወንድነቱ አብሮት ነው። ግን ትግሉን ላይ ያሉት ጠልፈውታል። ብዙዎች ስትናገሩ ስላየሁ ደስ ብሎኛል። ስለተናገዳችሁ ስላረራችሁ በማረሸት በአስረስ አሁን ጨጓራችሁ ጠጥቶ ጨርቃችሁን ጥላችሁ ስታርጉ እያየሁ ነው። ዘመዴ ይቅር በለን እያላችሁ ስትጽፉ እያየሁ ነው። በፌስቡካችሁ በቴሌግራማችሁ ዘመዴ እኮ ነግሮን ነበር ስትሉ እያየሁ ነው። ነግሬያችሁ ነበር። ነግሬያችሁ አልሰማችሁኝም። ሰማይ ስሚ፣ መሬት አድምጪ፣ ቤተክርስቲያን መስክሪ ብዬ ቃል ለሰማይ ለምድር ለእናንተ ነግሬ እኔማ ጎጃም ስገባ እናንተ ሰራዊት ነው ያዘመታችሁብኝ። ከምወደው ኤልያስ ክፍሌ በዚህ በሚዲያው ሙያ ሰው ያደረገኝ የቀረጸኝ የእኔ የተፈጥሮ ተሰጥቶ እንዳለ ቢሆንም ነገር ግን ሼፍ በማስያዝ ይሄ ይባላል ይሄ አይባልም ዘመዴ፣ ይሄኛው በህግ እንዲህ ነው፣ ይሄ በእንደዚህ ነው፣ ይሄ እንደዚህ ነው በማለት ሰው ያደረገኝ 4 ዓመት ፒኤችዲ እንደው ዶክትሬቴን ይዤ እንደወጣ ያደረገኝ ኤልያስ ክፍሌን ያስታውፈን። አሁን እንኳን ዘመድ ቲቪ ማለት አልችልም፣ እየጠፋኝ እንዳለ መረጃ ቲቪ ነው ማለት የአማራ ድምፅ የሆንኩበት የኢትዮጵያ ድምፅ የሆንኩበት ካልወጣ ዘመዴ ብላችሁ ማስቀመጫ ድራችሁ መዋጮ እናቋረጣለን ብላችሁ የመረጃ ቲቪ ባለቤቶች ድምፃቸው ብቻ መልካምነታቸው ብቻ ገዳማትን የሚገነቡ አብያተ ክርስቲያናትን የሚገነቡ እንዴት አይነት ወርቅ የሆኑ ሰዎች ዘምታችሁባቸው ፎቶአቸውን ዘርፍቃችሁ ሰድባችሁ አስጨንቃችሁ በእኔ ምክንያት ከምትጨነቁ እኔ ከጎጃም አልወጣም፣ እዛው ቆያለሁ፣ እፋለማቸዋለሁ፣ ልካገማቸዋለሁ። ጎጃም ያሸንፋል። ልጆቹ እንዳሉ ናቸው፣ ጀግኖቹ እንዳሉ ናቸው። ይህን የሚዲያ ሰራዊት ሽባ አድርገዋለሁ፣ አሳጠዋለሁ ብዬ ገፋው መረጃ ቲቪን በገዛ ለቀኩ። ነግርማ ካሳ ዛሬ እንደዚህ ዋይ ሊሉ ዛሬ እንደዚህ የቀለለ ሆነው ሊቀመጡ
እነሱም ለነሱ አግዘው ዋይ 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 ቀላል አይደል እዛ ጎጃም ያለው የወሰንበትና የሆነው በሙሉ እንደ ቀላል የሚታይ አይደል ስንት ዋጋ የከፈልበት ነው ስንት ዋጋ ግን ከዛ ከመረጃ መውጣት ደግሞ ይሄው አይቋረጥም ብለው ህይወት ያላቸው ነፍስ ያላቸው ወገኖቻችን ይሄንን ከፍተውልን በዚህ ሁኔታ ቀጥለናል ማለት ነው ይሄው መራግብራችን ቀጥሏል ገና የዘመን ቲቪ አባላቱ 3000 ይሆናል በ3000 ስራ እንሰራለን ገና የሚመለከታቸው አካላት ይወስዳሉ ስለዚህ አሁን ጎጃም በጀግንነቱ አይታማም በወንድነቱ አይታማም ግን ተጠልቋል ይቺ ክረምት እንድታል አንድነት እንዲጠፋ እሱ ብቻ ሳይሆን ዘመነ ብቻ ሳይሆን ማርሸትም ማነው ስሙ አፍረስም ማነው ስሙ ሌላው አጠቃላይ ጎጃም ውስጥ ያለው ቤተ ዘመድ ሳይቀር ባለስልጣን መሆን አለበት በእነሱ ቤት ጎንደር ዋጋ አልከፈለም በእነሱ ቤት ወሎ ዋጋ አልከፈለም በእነሱ ቤት ሸዋ ዋጋ አልከፈለም አሁን ዶሴዎችን ድጋሚ ማጥናት አለብን ያለፈውንም ዓመት እንደ ማርሸት የሰሩት ሴራ አማራ አንድ እንዳይሆን አድርጓል አሁንም አማራ አንድ እንዳይሆን አድርጓል ደፍራችሁ ተናገሩ ደፍረህ ካልተናገርክ መፍትሄ አታገኝም ታካለህ እየነገርኩ ነው ጻፍልኝ ታካለህ ታለቅሳለህ መከራው አያጥርም መጫወቻ ትሆናለህ እንደ ሪሞት ኮንትሮል ነው ባዴን ይዟቸው የሚመራቸው ተመልከት ዘመነ ካሴና አርበኛ ዘመነ ካሴና አስረስ ማር የሚሄዱበትን መኪና ተመልከቱ የሚሄዱበትን መኪና ምሪያ ይሄድበት ሀብቴ ይሄድበት ደሳለኛ ይሄድበት ብራንድ ነው መኪናው አዲስ ነው መኪናው ሃይሉክስ ምን የመሰለ የስንት ሚሊዮን ብር እንዴት ነው ነገሩ ተው እንጂ በእንጃ ተው ባዲ እንግዲህ ተው አረጋ ከበደ ተው ተመስገን ጥሩነህ ተው እንዴት እና ይሄ ነው ማለት ነው እንደገና የጎጃሙ ቡድን ይሄን አፍርሶ ከእስክንድርም ጋር መነጋገር ጀምሯል እስክንድርም እምቢ ብለዋል ይሄኛው ቡድን ከነ መከታው ጋር መነጋገር ጀምሯል እነ መከታው ባብቻችን ይውጣ ብለዋል ባብቻችን ይውጣ ብለዋል ይሄ ቡድን ተለይቶ እርቃኑን መቅረት አለበት ከታች ያሉ ነፍስ ያላቸው የጎጃም አማራ የሆኑ በወያኔ ፍቅር ያልተደገፉ መምጣት አለባቸው የጎንደሩን ይከሳሉ አሁን እነሱ ከሙአገፋው ጋር ተነጋግሮ ከዘመድኩንና ከእንትና ጋር እኔ ብናገር ላሜን የተሰጠውን ከፍለህ ነው ማነው መምህር ማነው ዋቂ ቢሆን ህብረታችሁን አንድነታችሁን ፍጠሩ አለ ምን በደለ እናንተ እኮ ናችሁ ከስብዓት ነጋ ጋር አንድ ማዕድ ላይ ተቀምጣችሁ ዘመንን ያዋረዳችሁት ያሰደባችሁት የመናገር ጸጋ ስላለው ስጦታ ስላለው ጁንታዎቹ ቀርበው ዘመነ አንበሳ ድምፁ ሲያብር እንደዚህ ነው ዘመነ ብለው ሲንቆለባበሱ ስለዚህ ወደ ሌላ ነገር ይወስድባቸዋል ወደ ሌላ ደግሞ ወሎን በገዱ አንዳርጋቸው ታውቁታላችሁ ወሎን እናንተ ከገዱ አንዳርጋቸው ቁጭ ብላችሁ በእነ ቴዎድሮስ ሕይወት በእነ ልደቱ አያሌው ከእነ ጃዋር መሐመድ ጋር ተቀምጣችሁ አስቀድማችሁ ነው ፌክ የመሰለ ነገር የአማራ ፋኖ በጎጃም ጃዋር መሐመድ የውጭ ግንኙነት ነው ምንትስ እየራ ሰርታችሁ የህዝብን ስነ ልቦና ለመለካት ሰርታችሁ እውነተኛውን ባህሪያችሁን ገልጻችሁ ማለት እና ለዚህ ነው ሰዎች ዘመነ ካሳይ የሚሉት ይሄ ዘመነ ካሳይ ይሆን እንዴ የካሳይ ልጅ ይሆን እንዴ የሚሉት አስረስ ማሪ የሚሉት ማርሸት ፀሐዩ የሚሉት አተፀሐየ የማሪ ሰዎች ወደ መፈላበት ነው እየገቡ የአፍቃሪ ወያኔነቱ የጎጃም ባሉ አመራሮች ውስጥ ስለበዛ ማለት እኔ ዘመነ በጣም ነው የሚያሳዝነኝ እምነቱ ብትል ሃይማኖቱ ብትል ባለኝ ጊዜያት ላለፉት 2-3 ዓመታት በነበረኝ ግንኙነት በሳምንት አንድ ቀን በወር አንድ ቀን እንገናኛለን ወይ በሳምንት 2-3 ቀን እንገናኛለን እና
እናወጋለን። ኢንተርኔት እንኳን ካጣ መልእክት ማስተላለፍ ከፈለገ ቁረጡና ለጥፉት። ለአስረስ ደውሎ ዘመኔን ዛሬ ያልመጣሁት በዚህ ምክንያት ነው፣ ኢንተርኔት ስላልይዘኝ ነው በለው ብሎ አስረስ ለእኔ ዘመኔ አለቃ እንዲህ ብለዋል፣ በኢንተርኔት ምክንያት ነው ብለዋል ብሎ ነው የሚልክልኝ። እንደውም አስረስ መጀመሪያ ሰዓት ስልኩን ሳነሳለን ሰላም ኃይሉ አስረስ እንዴት ነህ ስለው ስልኬን ማን ሰጠህ? ተደዋውለን አናውቅም፣ ማን ነገረ ምናምን ሲሄድ ዘመነ የላከ መልዕክት ትልክልኝ የለን በጭራሽ ደንግጫለሁ ዘመዴ ሲለኝ ስክሪንሾት አድርጌ እሱ ራሱ የላከልኝን ከነ ስልኩ ከነ ስሙ ላኩለት ማለት ነው። ይሄ ማን ነው? ይሄ መንቻተር ስለው ይቅርታ ለካስ አሁን ነበረ ምናምን ብሎ ያለኝ ነው። የድምፅ መረጃ ሁሉ መረጃ ስም ስጠቅም እናንተ የአስረስ ማዕሬ ወንድሞች ደውላችሁ አንተ ዘመድ እንዲህ ብሎ ነበር እንዴ በሉት። አይቼዋለሁ፣ እምነቱን አይቼዋለሁ፣ ሰቀቀኑን እንደ ንስሐ አባት ነው ዘመነ። እንደ እናቱ እንደሞተችበት ሲያስለቅሰኝ ነበር እያሳየ 1 2 3 4 ብሎ ቆጥሮ እያሳየ ማለት እንዴት እንደሚጫወቱበትም እየነገርኩት እያወራሁት በደንብ ማወቅ አለበት። ደጋግሜ ነው የምናገር። እና አስረስ እኮ ዘመንን ትተው ራሳቸው ጀምረው እኮ ነበር። ራሳቸው ነጥላው እነማለት ጀምረው ነበር። አስረስ ሲያከብተው ወጣና አሁን ድርድር እናደርጋ መደራደራችን አይቀርም ሲል ስፖርት ሰባቱ ኢትዮጵያኒስቱ ሚዲያው ከላይ እታች ሲወርዱበት ጊዜ መዳኛ መንገድ ሲያጣ ደንግጦ ማረሸት ይዞ ሄዶ እግሩ ላይ ወድቆ ዘመነ ብርሃን በቃ አንተ መሪ ሁነን ጸጋ ነው መብራት በቃ የተሰጠ ነው መብራት ብሎ ያመጡ ተመስማት ሲመጣም ይሄን ያለ እኔ መቼ ነው ያልኩት? የተሳሳተ ኢንፎርሜሽን የተሰጠ አንተ ያለህን ዋጋ አታውቅም። ሰዎች አንተን ያምኑሃል። ያን የተባለ ነገር ለምን ታወራለህ? በፍጹም የተናገርከው ስህተት ነው። ለመጀመሪያ ጊዜ ዘመዴ ይቅርታ ጠይቄያለሁ። እኔ ዘመንን እግሩ ላይ ወድቄ አላመጣሁትም፣ ጠይቄ አላመጣሁትም፣ አልለመንኩትም። ኧረ እባክህ በፍጹም እና ዋሸኝ ያልከኝ ነው? አዎ ደጋግሜ የምሰማውን ነው የምነግራችሁ። እኔ የነገረኝ ማርሸት ነው። ማርሸት የነገረኝ በድምፅ ነው። እኛንን እንዲህ ያደረግነው ያለኝ ማርሸት። ስለዚህ እኔ የተናገርኩበት አሁን ደግሞ በጥሩ ነው። አንተ ምኑን ያናደደ ስለው 1 3 ደቂቃ 30 ሚኒት ጫት ነው ያለው። አስረስ ብዬ ነው ያማነኩት። ቀኑ ታዲያ እኛ የጠየቅነውና ምናምን ዋሸ እኮ ነው እያልከኝ ያለው ሆነ ዋሸ። መድኃኒዓለም ለእኔ የሰራውን እግዚአብሔር ለእኔ የሰራውን ያማቅ። ዛሬ ሌሎች ልጆችን ያስራሉ፣ ሌሎች ልጆችን ያሰቃያሉ፣ ሌሎች ልጆችን ላይ መከራ ያበዛሉ። ዳሞት ላይ ስንት ልጆች አሁን ታስረዋል። ዘመድኩን እዛ ትገናኛላችሁ ከሌላ ትገናኛላችሁ ብለው ሙስናን ያጋለጡ ማለት ነው። ሙስናን ያጋለጡ ሰዎች እየታሰሩ እየተገደሉ እየተደበደቡ ነው። እኔ እነዛን አላውቃቸውም። እኔ የምገናኘው የምነጋገረው ከራሳቸው ከአለቆቹ ጋር። እነሱ እኔ ሞኝ መስያቸው በእኔ ለመጠቀም ነው የሚፈልጉት። እስኪ ይናገራል እኛ እንደዚህ ናም ብለው መስለዋል። ከመስመር ስትወጣ ሸቅጥር ዘመነ አፍቴን ይበል ማበል። ምክንያቱም እኔም ምድነው በዛ መንገድ በአማራ መንገድ የአማራ ትግል ኢትዮጵያንም እኔንም ቤተክርስቲያንንም ያድናል ብዬ ስለምገምት ማለት እምነቴ ነው፣ መብቴ ነው። ሰው ጆባ የሆነ እንዴ መብቱ ነው። ሰው ጴንጤ የሆነ እንዴ መብቱ ነው። ሰው አይሁድ የሆነ መብቱ ነው። ሰው ካቶሊክ የሆነ መብቱ ነው። ሰው እስላም የሆነ መብቱ ነው። ሰው እንደዚህ ይሆናል ብሎ ያምን የለ መብቱ ነው። እኔም ደግሞ አምናለሁ። እማምነው ይሄን እዚህ እምነቴ ፊት የቆመውን መናፍቅ በሙሉ አለቀው ማለት አለቀው የሆነው ይሄ የሆነ ስለዚህ በጎጃም ባለው ነገር ላይ መነጋገር ጀምሯል እያሉ ነው። እኛ እንደዚህ እንትን እያልን ነው። እኛ ዘመድኩን ያዘዘንን አንቀበልም። እኔ መቼ አዘዝኩ? ለምን እስካሳል የኔን ትእዛዝ የሚቀበል ፋኖ አይደለም፣ ማይም ነው፣ ደንቆሮ ነው። እንዴት እኔ አዘዋለሁ?
ዘመድኩን ነው ጎንደሮችን እያዘዘ ያለ ዘመድኩን ነው ወሎችን እያዘዘ ያለ እንዴት ነው ይሄን ማለት ራሱ እንዴት አይነት የድድብና ጥግ ነው። በጣም በሚገርም ሁኔታ ማለት ዘመድኩን ከጀነራል ተፈራ ጋር ተነጋግሮ ምናምን ጀነራል ተፈራን ማነው ሲጠዘጥዘ የኖረው ማነው እየጠዘጠዘ ያለው? ጎጃምን አብጠጥራ የሰደበች ጋለሞታ ሚስት ያለው ጀነራል ለዛ ጉዳይ ይቅርታ ሳይጠይቅ አማራን መምራት የለበትም ያልኩ እኔ ነኝ። ባላምነው ጉዳይ የተሳለቀ መምራት የለበትም ያልኩት እኔ ነኝ። እኔ ትግሬ ነኝ ያለ ሁሉ እንዴት ይመራል ብዬ እኔ እናገራለሁ። እጠቅማለሁ ካለ ከተቀመጠ መብቱ ነው። ሸዋ ደግሞ መጠረፍ ይዞታል። አለቀ። ስለዚህ በተፈራም የምከሰሰው አይደለም፣ በተፈራም የምንደገሰው አይደለም። ጀግና እንዴ ዝናቡ የመሰለ ጀግና እያለን ያው ስለተፈራ አወራለሁ እንዴ? ስለተፈራ አወራለሁ እንዴ? አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ እያለ ማለት ነው። ስለዚህ ጎጃም ራስህን መርምር፣ ምንም አታመጣም። አሁን ወደ ጎጃም አማራ ፋኖ ተመረጥ፣ ከዛ ካርታ ታወጣለህ፣ ራሴ ክልል የራሴ ምናምን ትላለህ። ከዛ በኋላ ከጎንደር ጋር ከማን ጋር ፍልሚያ ትገባለህ። እዚህ ጎጃም ውስጥ ያሉት እሾሆች የጎጃም አማራ ከወንድሙ ከጎንደር አማራ ከወንድሙ ከወሎ አማራ ከወንድሙ ከሸዋ አማራ ጋር ደም ለማቃባት የተሰበሰቡ ናቸው። ይህን ነው የምናገር። ይህን ያለኔ የሚነግርህ የለም። ያለኔ እናንሙት አብርሃም አይነግሩም። ደረቅ ብአዴን ደረቅ ጸረ አማራ የወያኔ አገልጋይ የትግሬ አገልጋይ የነበረው ሰው አሁን መጥቶ አይነግርህም። እሱ ቤት ላይ ችግርቱ አይነግርህም። ጸረ አማራ ትግሬና አማራ ሲያፋጭ ኖረ ብአዴን ቴሌቪዥን ጣቢያ ፈቶት ሲያፋጭን ሲል የነበረ እና አብይ አህመድ በጎል ሸኝተውት አሁን ደግሞ አማራ እንትን የሚባል ነገር ማረማመን አልጣፈችውም። ይህንዳው ምሳሌ ግን ደግሞ ጥቅሙ እንዳይቀርባት የአበበ ፈንታውን አጋርታለች። የምስራቅ አማራ ፋኖ የአማራ ፋኖ ቀጠና የምኒልክ እዝ የሚለው እሷ አጋርታለች፣ ግን አልጻፈችም። ምክንያቱም ጎጃም ያለው ቢዝነስ ስለሚቋረጥ ማለት ነው። እያንዳንዱን በንስር አይን ነው የማያቸውን። አማራ ግን ያሸንፋል።